ዛሬ ቅድመ እርግዝና ክትትል በማድረጋችን የምናገኛቸውን ዋና ዋና ጥቅሞች ነው የምነግራችሁ። የመጀመሪያው እናትና አባት ከዚህ ቀደም ተመርምረው ካላወቁ ቼክ ያደርጋሉ። ሙሉ ጤንነታቸውን ቼክ ያደርጋሉ። ያልታወቀ በሽታ ካለ እንዲታወቅ እና መድኃኒት መጀመር ካስፈልገው እንዲጀመር ያደርጋል፣ ይረዳናል ማለት ነው ይህ ክትትል ማድረጉ። ሁለተኛው ደግሞ ከዚህ ቀደም ኦልሬዲ የታወቀ ህመም ካለን እና መድኃኒት የምንወስድ ከሆነ እሱም መድኃኒት በትክክል እንድንወስድ እና መድኃኒቱን በደንብ መቀየር ካስፈለገ ለምሳሌ እንዲቀየር ዶዙን ወይም መጠኑን መቀነስ ካስፈለገ እንዲቀነስ ወይም መጨመር ካስፈለገ እንዲጨመር ለማድረግ ይህ ክትትላችን ይጠቅመናል ማለት ነው። ለምሳሌ አሁን ስኳር ታማሚ ከሆነ ስኳሩን በደንብ መስተካከል አለመስተካከሉን ቼክ እናደርጋለን። ካልተስተካከለ እንዲስተካከል በደንብ ከሐኪማችን ጋር በመመካከር መድኃኒቱን በመቀየር ወይም ደግሞ እንቅስቃሴ እንዲጨምር ወይም አመጋገቡ እንዲያስተካክል እንመክረዋለን ማለት ነው በዚህ ሰዓት። ሶስተኛ ደረጃ ደግሞ እናትና አባት ክትባት እንዲወስዱ እናደርጋለን። በተለይ እናቲቱ ክትባት የሚያስፈልግ ከሆነ ክትባት እንዲወስዱ እናደርጋለን። ለምሳሌ ሄፓታይተስ ከነበረ ለሱ ክትባት፣ ሄፓታይተስ ክትባት፣ ሌላ ደግሞ ሩቤላ የሚባል በሽታ ለሱ ክትባት። እነዚህ ልጁ ላይ ወደፊት ችግር ሊፈጥሩ ስለሚችሉ እነዚህን እና ሌሎችም ክትባቶች መወሰድ ያለባቸው ካሉ እነሱን ለመውሰድ ጊዜ ይሰጠናል ማለት ነው። ሌላኛው ደግሞ ጤናማ የአኗኗር ዘይቤ እንዲኖረን ለማድረግ ጊዜ ይሰጠናል። ለምሳሌ አመጋገባችንን እንድናስተካክል፣ ሱስ ነገር ካለብን ሱሱን እንድናቆም፣ ለምሳሌ ማጨስ ወይም ምን ጠጣ ከሆነ እሱ እንድናቆም፣ ልጁ ላይ ችግር እንዳይፈጥር ማለት ነው። እሱን ለማድረግ ጊዜ ይሰጠናል። ሌላኛው ደግሞ ፎሊክ አሲድ የሚባል ሰፕሊመንት እንድንወስድ ጊዜ ይሰጠናል። ለተወሰነ ጊዜ ለ3 ወራት ያህል ከእርግዝና በፊት ይህን ብንወስደው ከልጆች አፈጣጠር ጋር ተያይዞ የሚኖር ችግር እንዳይኖር በእርግዝና ጊዜ ለመከላከል ይጠቅማል ማለት ነው። ይሄ ሌላኛው ደግሞ እኛ ሀገር እንኳ ብዙ የለም፣ ግን ውጭ ሀገር ከማርገዛችን በፊት የዘረመል ምርመራ እንድናደርግ፣ ይህም ደግሞ ጥቅሙ ምንድን ነው? ወደፊት የሚፈጠረው እርግዝና ላይ ችግር ያለበት ይሆናል ወይም አይሆንም የሚለውን ቀድመን ለማወቅና ዝግጅት ለማድረግ ይረዳናል። ስለዚህ ዘረመል ምርመራ የባልና የሚስቱን ለማድረግ ጊዜ ይሰጠናል ማለት ነው። ይሄ ቅድመ እርግዝና ክትትል ማድረጋችን። ይሄ ለዛሬ እነዚህ ናቸው። ተመሳሳይ የጤና መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። አመሰግናለሁ። ቻው